ክም ብዬ ስለምታው ሪላክስ ያደርገኛል። ጠጣለሁ። ያ መጠጣት ግዴታሽ ነው። ማርያምን ኬኳ ደህና ናት። ኧረ ስሟን አትጥሪብኝ በእናትሽ። እኔ መሆኔን ታውቃለች እንዴ? አይ አሁን ስልኳን ይዛ በጣም ተመስጣ ጌም እየጫወተች ነው እና ኦኬ። አይ ድላሽ በቃ አይሻለሁ ከታችኝ። እሺ ሰማለሁ። ፌስቡክ ላይ ነው ማውቃት። ከሳኮ ነው ሀቢባቤ ማናት ማሬ? እኔ አንቺን አይደለም አረብ ስሟን በይ አይደለም። እዚህ ኮመንት እየጻፉልኝ ማን ነው የሚደረግሽው ማሬ? ስሙኝማ ጋይስ ማነው እንትና ቤት ማሪ ማናት? ፌስቡክ ላይ ነው ማውቃት። ከሳኮ ነው አቤት የሊያ ጓደኛዋ ከብላ ማን ማሬ? ጎመኔ ምን አርጋ ማሬ? ጎመኔ ምን አርጋ? የድሮ አረብ ሀገር እያለው ጓደኛዬ ሳይሆን ሶሻል ሚዲያ ላይ ቪዲዮ ፖስት አደረግላት ነበረ። እንደና አረግ ማለት ነው። ምን አርጋ ጋይስ? ምን አርጋ? ስሚኝማ ወይኔ ቢሻለኝ ዛሬ ፏብል። አይ ይቅርብሽ ተይ ማርያምን። ደህና አስቶኝ ነው የሚጥመው። ምን ሎሚ ነው? ሎሚ ማርና ስፕራይት። የኔም ማር እንዳይሆን ብቻ ማርያም ነው። ማርያምን ትያለሽ እንደ አንቺ ለምን ማሬ ሲቀመጥ ጥሩ አይደለም እኮ ይበላሻል። አይበላሽም። ቀንሳሽ አስቀምጪልኝ ሳጨርሹ ቢተ በእናትሽ። አያችሁ ሳትወስዱ አሁንም እንደዚህ ትላለች። አንቺ ግን በጣም ነው የምታነልጁ። አንቺ አይደለሽ እንደ እየረሳሽ የመጣሽልኝ። ባለፈው መኪናዬን ሌላ ቦታ ቁሚያት ምናምን ብለሽኝ እኮ እንደዚሁ ነው የመጣሽና ነገርሽኝ። ኧረ ታኒማ መኪና ይስኩማ ነው ታግሉና ቅርሻ የሆነ ቦታ አውቀሽ ሳስበው ራሱ ሁሉ ነገር ያስገኛል። ግን ያቺን ቀን በቃ ሁሌ አይኔ ላይ ቪዲዮን ዝም ብያታለሁ። ያቺ ቀን ልዩ ቀን በጣም አይደለ? እናቴ ትሙት በህይወቴ የማረሳቸው ቀረቶች አሉ። ያቺ ቀን አበድን እኮ በስመ አብ ነው። ግን አሁን ስመጣ ግን መቤቴን ያው ጭራሽን ነው ይዤ ከማስረው ስሙ ሳትንቀሳቀሻል። ስንት ሻምፓኝ እንደጠጣን ታውቃላችሁ? ሰባት ነው 6 ነው 7 ነው እንደዛ ሰባት አይደል? ሰባት ማርያምን ግራቭ ጋይስ 7 ሻምፓኝ በጣም ተመችቶን ነበረ የዛን ቀን። ተይኝ እስኪ። አይ ይደገማል። ከተዝናኑ አይቀርም እንደዚህ ነው። ኧረ እንደግማለን። ምን ነካሽ? ከዛ በኋላ ባለፈው ብቻዬን አልወጣሁም እንኳን ነይ ስልሽ መጣሁ ብለሽ እንኳን እየቀረሽብኝ ቀን ቀድሜ ሰከርኩኝ እንጂ ዛይፍ እግዚአብሔር እንዴ እኔ ቪላውንች ሄደን ነበረ። ከዛ እና ሹ ምናምን ጂን ነው የምንጠጣው ብለው ጂን እንትን ሲሉ ኧረ እኔ አቅቶኛል ሻምፓኝ ስጡኝ አልኩኝ። ከዛ በጠርሙስ ነው ኧረ ይሁን እግዚአብሔርም ድገርሟቸዋልና ስንት ብርጭቆ ሲባል ለሻምፓኙ 1 ብርጭቆ አልኩኝ። አርጋት ደንግጠው እሺ አይስልሽም ባንቺ ሻምፓኝ ያጠጣጣት በብርጭቆ እኮ በሰከንድ ነው የጨረስኳት። እሺ እኔ ሻምፓኝ የሚጠጡ ሰዎች አይቻሉ። እንዳንቺ ደግሞ ይጠጣል። አየሁ ሻምፓኝ ጌታ ሲጀመር በነጋታው የማያመኝም። እኔ እሱን ጠጥቼ ያ ወይ በጣም ሰላም አለው ማሪ። ማይቀስም አንዴ እኮ ነው ጓደኛዬ ባል ጓደኛዋ እንደሷል ያከብርላት ቪላው እንጂ ሄደ። ከዛም በኋላ እኔ አንቺት እኔ ሻምፓኝ ማስወርድልሽ አልኳት። እሺ ምናምን አለች። ችግር የለውም እኔ ነኝ የማስወርደው ስል ምክንያቱም ታጅባ ስትመጣ ዲም ላይቷ ምናምን ወከወች ምን ከፈለግሽ በጠርሙስ እንትንም ያደርጋሉ። ለምሳሌ ውስኪ ምናምን ምንድን ነበረ? ኖ እኔ ሃፒ በርዝዴይ ብዙ ሻምፓኝ እንደዚህ የሆነ ነገር ሁሉ በእጃቸው ይዘው የሚመጡት ነገር አለ እኮ አብርተውልኝ ሁላት እየቀወጡት መጡ። ከዛ አመኝ ሁለተኛ አላዘዝኩም። የኔ ፍቅር ጎበዝ መጨረሻው ነው መጨረሻው
ሁለተኛ አዘዝኩኝ መብራት ምናምን ብቀድም ላይ ሂሳብ ሲመጣ ጥቂን ይኩኝ ወደሽ ከንቺ ጓደኛዬ ሲደክሟለኝ ስሚ ሞቅታውም አለ በዛ ላይ እኔ መች እንደዚህ መሰለኝ እና እንዴ ኖርማል እኔ እኮ እንደዚህ አልመሰለኝም። አለቀሰች እሷ ወይኔ ጀመር ውስኪ ወይ ጂን ምናምን ከሆነ ለብዙም ጠጥተሽው አለ ስቲል ይሄ ሻምፓኝ እኮ ሰላቢ ነው እንዴ እንዳለ ብርጭቆ እንደነበር ነው በአጠቃላይ ተቀዳ አለቀ። ያ አያድር ምን አይል በዛ ላይ በቃ ይደገም ብዬ ድጋሚ አስደገምኩኝ። ሁለት ሻምፓኝ ያወረድኩ ነው ግን እመጣለሁ አይደል ለኢቭ ከሰው ጋር ካልሆንሽ ለሴፕቴምበር ኢቭ ላይ እንወጣለን። ስሚማ ዲዩቲ ፍሪ ይዘሽ ትገቢያለሽ ስትመጪ። አሁን አንቺ ዜጋ ነሽ አይደል? ከዚህ እኮ ዲዩቲ ፍሪ መግባት ትችያለሽ። የት ዲዩቲ ፍሪ? ስካይላይት። አዎ አይ ግን እኮ በየቀኑ አይቻልም እኮ በገባሽ የሆነ 24 ሰዓት ነው ምናምን ከዛ በኋላ አይፈቀድልሽም። አይ ቲንክ ዜጋ ኮሽ ግን ፓስፖርት ካለሽ ትችያለሽ። ኖ የመጣሽበት ቲኬት አይ ቲንክ ከሁለት ቀን በኋላ ገብተሽ መግዛት ምቻ አይመስለኝም። አረ ፓስፖርት ካለሽ ትችያለሽ ማሬ። እንዴ ይቻላል? አዎ ዜጋ እኮ ማለት የሌላ ሀገር ዜጋ ኮሽ አይ ነው አንደርስታንድ። አዎ ትችያለሽ ማሬ። እሱን አላውቅም ነው ከገባሽ እንደዛ ነው። በፊት ኤርፖርት ውስጥ ገብተሽ መግዛት ምችው ቲኬት 24 ሰዓት ካላለሽ በቲኬትሽ ነው ገብተሽ ገዝተሽ ስትመጪ ስካይላይት ውስጥ ዜጋ ሆንሽ አላልሽ እኔ ሰው አውቃለሁ እዛ ውስጥ የሚገዛ ቤቴ እኮ ሪከርድ አይ ምን ችግር አለው? እሱ እኮ አስጎብኝ እኮ ምናምን ነገር ነው እና ከውጭ ሀገር ዜጎች ጋር ነው የሚሰራው። እነዚህ ሌላ ታሪክ አለው እንዴ? እነዚህ ያውቅሻቸው መድኃኒዓለም እና በሉ ተዋ። ስሙን አልተናገርኩ ነው ምን አገባኝ። ጣጣላብን ለካስ ቀለለልን እንደዚህ ስንት የኔ ቃል ፓወራለሁ እኮ አትቂው እንዴ? ኧረ በስመ አብ ወይ ደግሞ አንቺ ጋር እንዳይለጥፍኝና ታሪኬ ደግሞ ሌላ ማሬ እንደዚህማ እንዳትዪ። ምን አገባኝ ሲጀመር። ስሚኝማ ወይማ አሁን ስትመጪ ይዘሽ ግቢ። ባይሆን ምንድን ነው እሱ የምገባው? ሻምፓኝ ነው ይዘሽ ግቢ። ከዛ ሁሌ ይዤ እንደገባሁ አይደል እንደ እያለቀ እኮ ነው ከዛ የምገዛው ቦሌ ስቶር ከሊካ ከዛ ነው የምገዛው። ግን በፊት ስገባ ይዤ ነው የምገባው። አንድ 4 እኮ ምናምን ይዤ ነው የምመጣው። 4 ቤት ውስጥ ላጥቀና አንድ ውስኪ ከዛ እንኳን ቸኮሌት መጥባት በቃ ጨርሼው አይደል? ይቀመጥ። ለምን ትጮይብኛለሽ? ኬኮ ጨዋታ ናይሳት እንዴት እንደምትጮህ ትጩሃ በቀደም ሳይወደቀችው እንዴት ሆነች? ወይኔ ስታሳዝን። እዚህ ጋር መጣ ጥቁረቱ። እዚህ ጋር አይ ጥቁረቱ ሊለቅ ሲል ነው። በጣም ተቆጣለች ማለት ነው። እዚህ ጋር ያለው ማለት ነው ለቆ እዚህ ጋር መጣ። እዚህ ጋር ደምታን ምናምን ነበር። አልደማም አብጦ ነበረ። ያዝናት በበረዶ አሸንላት። ከዛም ግን ለቆ እሷም ደግሞ ትጠፋለች። ሳምንት ምናምን ነገር ነው የሚቆየው። ያ አስኪ ኬኮ እስኪ እየለቀቀልሽ አይደለም? ጠቆረ ስታሳዝን። አይ ይለቃል እንደ አንቺ በስ ወዲያው እኮ ብታያት ማለት ነው እንደመጣት ይሄን ያከለው ሙኒቲ ይሄንን አይ ነው እንደዚህ በዛ ቀላት እንግዲህ ያስበሽዋል። በኢየሱስ ቡና አልገባሽም እንዴ? የኔ ፍቅርዬ ኧረ እኔ አንድ ጊዜ ልጄ ተየሮጠ መጥቶ እንደዚህ ሰያፍ ግድግዳ ላይ ሰያፉ ላጥ አድርጎት ከቀንዱና ከአይኑ እንደዚህ አጠገብ ስንጥቅ አድርጎት ደም ሸፍኖት እኔ ጩኸቴን ብታይ አላይም ብዬ ማለት ነው። ሆስፒታል ሄዶ ይሄ ፕላስተር አለ አይደል መስፊያ የሚመስል 3 ቦታ ነው 2 ቦታ እንደዚህ አያይዘውለት በስንት ጊዜ እስካሁን ድረስ ምልክቱ አለ። እኔ ማለት ነው ይኸውልሽ ኬኳ እንደዚህ ለማካበድ ምናምን አይደለም ሙና እኔ ኬኳን ከወለድኳት ቀን ጀምሮ እንደ ልጅ ወድቃብኝ አታውቅም።
ተሰብራብኝ አታውቅ፣ ቀይታብኝ አታውቅ፣ አብጣብኝ አታውቅ እስካሁን ድረስ ማለት ነው። በጣም በጣም ነው። እሱንም እኮ ቤት እኮ እያለው እኮ ነው ወጥቼ እኔ መኝታ ቤት ነኝ፣ እሷ ሳሎን ናት። ቤት ውስጥ ነው እንደወደቀችው። ታዲያ ጠረጴዛ ላይ ወጣ እኮ ነው እናቴ። ከጠረጴዛ ላይ ውድቅ ጠረጴዛ ላይ ወጣ። ይኸውልሽ እዚህ አለ ዕቃ የሚያመጣልኝ ልጅ እና ከእሱ ጋር ቁጭ ብላለች። እኔ መኝታ ቤት ስልክ እያወራሁ ነው። ቡርቴ በረንዳ ላይ ክሰል እያያያዘች ነው። እኔ ልጁ ደንግጦ ከጠረጴዛው ላይ ወንበሩ ላይ ወድቃ ነው አለኝ፣ ግን አይመስለኝም። ምክንያቱም ወንበሩ እንትን አለው ምንም የሚያሳብጥ ነገር የለውም። ጠረጴዛ ውስጥ ገብታ ከስር ያሉት ጠና ስትል እናቴ እና ወዲያው ይሄ እንደዚህ ያክልልሽ እንደዚህ ማለት ነው። ከዛስ በኋላ እሱ ላይ ብዙም ኧረ ደህና ናት ምንም እኮ አልሆነችም ምናምን ይለኛል። አንቺ እንዲህ በአንቀ ሁሉ ስሜቴ ነው። ከዛ ቡርቴ እኮ ናት። ኧረ ተረጋጊ፣ ኧረ ተረጋጊ ልጅ ተረት እኔ በቃ ቤቱ ጉሮሮ ተዘጋ። ጮሽበት ልጄ ይወድቃሉ እኮ በጣም እኮ ነው የሚወድቁት በልጅነታቸው። ሙኒቲ አይቼ ካለቅማ እንደዚሁ ነው። አዎ ለዛ ነው ልጄ ወይኔ ስም በኢየሱስ አስፈራ ማለት ነው። ከዛ ያስፈራኝ ደግሞ እብጠቱ ይሄን ያክል ይሄን እንደዚህ ከዛም በበረዶ እንደዛ ሙኜ ግን በበረዶ አንቺ አሸውላት ወዲያው ቀነሰላት። ይሄ በበረዶ ሲይዝላት ማለት ነው። በበረዶ ቀነሰላት። ከዛም በኋላ እዚህ ስር መጣ። ቀይ አይደለች ይሄ እንደዚህ ወዲያው ደም ይጎርሳል፣ ጥቁር ይሆናል። ግን እሱ ይለቃል። ቀይ ልጅ ደግሞ በጣም ለቀራርብ ቀይን አውርጂኝ ልጠጣበት። በረዶ ያጠፋል ወይ? አዎ በረዶ ያጠፋል። በደንብ ነው ደግሞ ቀይ ልጆች በጣም ነው የሚያሳጡት ታውቃላችሁ። ያ ለዛ ነው። አይ አንተን አትደግጂ ግን እንደዚህ ስትወድቅ ምናምን አትደግጂ። ሁሉ ሰው ነው የሚታይ ይወድቃሉ። በጣም ነው በልጅነት ካልወደቀ ደግሞ ልጅ ነው እንደሚባለው መውደቅ አለባቸው ምናምን ገብቶሻል። ምንም አይሆንም ምንም እናደንግጭ። እኔ አንዴ እንደዚህ የሆነ ቤት እኔ ማለት ነው እንደዚህ በር ቀረጣ ወይኔ ቡና ማን የዛን ቀን ፌንት በቃ ማለት ይሄ እየታወቀኝ ነፍሴ እንደዚህ እዚህ ጋር አነቀኝ። በቃ ማለት እያወቅሽ የሚተናነቅሽ ነገር የለም ማለት ነው። ይሄ መተንፈስ እስኪያቅተኝ ድረስ በሩ ይሄ የድሮ ፍሬንች ዶር የሚባለው ፍሬንች ዶር በሩን ታውቂዋለሽ? እሱ ነው ጠርዙ ብረት አለው። እያየኋት ነው ቁጭ ብያለሁ። በሩን እንደዚህ ይዘዋለች፣ እንደዚህ ተገድፈው እንደዚህ በሩ እንደዚህ አድርጋ ተቀምጣለች ማለት አላየቻትም። በሩን እሷ እንዳትወጣባት ተከትላት እንዳትወጣ ልዘጋው ነው። ወይኔ ጉዴ በጣም ሳበችው ማለት ነው። የእግዚአብሔር ነገር ጠኛውኝንም ነገሽ ወይ እጇ የሆነ ነገር ይሆን ነበረ ወይ ብቻ የሆነ ነገር አፍን ያደርጋል። ብረት ነው ብዬሻለሁ። የጻን ልጅ እጅ ነው። በር አዘጋጓ ደግሞ ልጅቷ በጣም ሳብን ያደረገችው በፖርን የሳበችው። እግዚአብሔር ብቻ ሲጠብቃት እንዲያርጋት ጫፏ ልጅ ጥፏ ጋር ብቻ ነው የነካቻት። ማሪ አይኔ ላይ እያዩዋት ነበር ብዬሻለሁ። ሙሉ ለሙሉ እጇን ገመደቻት ነው ያሉ። ነፍሴ ወጣ ማለት ቃላቶቹ አይቼሻለሁ እኮ ባለፈው እኔ ጋ ውሻዬ ስትጮህ እንዴት ነው የወረድሽው? በስመ አብ እሱ ወይኔ ብያለሁ። የዛን ቀን ብር ብለሻል። በስመ አብ ጫማ አልጠየቅሽ ምን አልጠየቅሽ ሁላ። ከዛ ስብቴ ደንግጠው ልጅቷን ያባብሉ እኔን ያባብሉ። አረ ልጅቷ ደህና ናት፣ ተረጋጊ። አረ ለልጅ እግዚአብሔር አለው እንዴ ይወድቃሉ። በደንብ ነው ካልጋ ላይ የሚወድቁ አሉ። እሺ ምንም አይሆኑም ሁላ። አይቺኩ ስለማላውቅ ነው ገብቻለሁ። አይ ነው አሁን ሌላ ልጅ ብትደግሚ በኬኳ ስላየሽ ምንም አትፈሪም። ነው አይደለም ከተወለደች ጀምሮ እኔ ነኝ ያስኳት። ገብቻለሁ ምንም ነገር አይ ነው ሁለተኛ ብትወልጂ ነው የምልሽ። እሷ በእሷ ስለተማር ባሉን አምጪ አትደነግጭም። እንዴ መውለድሽማ አይቀርም። ዝም በይ አርፈሽ ተቀመጪ። እናመጣለን ታዲያ ይህን ታሪክ ካልቀየርሽ
እናን ከዚህ ጋር ካላገባሽ ነው ከባድ ይሙላልን እንግዲህ እንፈልጋለን ጓደኛዬ ኮሜንት ላይ ሳደቡ ምን ብትሉ አያነብ ኖ እንግሊሽ ኖ አማሪክ እያለ እኮ ችግር የለውም። በሌላ አይነት እንትን እኮ የቀረብሽው ዜጋ ማለት እንደዚህ ምንም በቃ በእጅሽ ሁሉ በሳይንስ በደንብ ትባል። ሌላው ቀር ማሪ እኔ በቋንቋ ካልቻልሽ አትግባቢ። ባልና ሚስት ካሉ አይቀዳሉ ካንዲ ምናምን ይቀዳል እያልሽ ማለት ነው። እንዴት ኧረ በደንብ ታዲያ የምር ነፍስያቸው ያግባባቸዋል። ችግር የለውም። ሰተበኝ አንዱ በማርያም ትንሽ ልላጥበት አንዱ ሊያውማ ናበናት አሁን አንተ ቡኒ ምናምን አሁን አንተ እንዳንተ አይነት ወንድ አሁን በህይወቴ አይደለም በህልሜ ማሰብ አልፈልግም። ነጭ ሸሚዝ አድርገህ መነጽር አድርገህ ፕሮፋይል የምታደርግ ወንድ ይዞ አንተን በጥፊ ጠፍጥፎ መባረር ነበረ። ሳደምጥ አንዴ ስሚ መነጽሩን አድርጎ ሸሚዙን እንደዚህ አድርጎ ለቲክታክ ፎቶ ፕሮፋይል አድርጎ መጥቶ ይሰደባል። አይ እና እንዳንተ አይነት ሰው ነው ያው ነገ ቸርች ናችሁ አይደል? ጠዋት ዛሬ ገሏ ታጥባለች። ጠዋት ቸርቻችን ትቆርባለች። ነገ ቀኗ ነው። ስሚ ማሬ ሳትጨርሺ በትንሽ የሆነ በጠርሙስ አለች አይደለ? የሆነ ቅመም ምናምን የምታስቀምጭበት በእሷ ቀንሽ ነው አስቀምጪልኝ፣ ወይ ቤት ላኪልኝ፣ ወይ በዛ ስታልፊ ድሮፕ አድርጊልኝ። አንቺ አይ ኖ ሌላ ደግሞ ይመጣል። ችግር የለውም ይቀመጥሽ። አዲስ ማር እኔ ማር ረጅም ጊዜ እኮ ማሬ ኧረ እኔ ቤቴ ስንትና ስንት ዓመት ማር እኮ ምንም አይሆንም። ግን ለምን እንደ አዲስ ይመጣልሻል? እኛ ግን ነግሬሻለሁ፣ መስከረም ላይ እፈልጋለሁ። ትኩስ ማር ነጭ ማር ነው እፈልጋለሁ እኮ ትኩስ ማር ይመጣልሻል። እንደዛ አሳይተሽኝ ሻሽ የመሰለ ነገር እንዴ አሳይተሽማ አትነፍልኝም። ኧረ ነትርበታል ከአንቺ ኧረ ተይ ወደሽ ያችን ማርማ በላታለሁ። ስሚ አዲስ ዓመትንማ እንዴት እንደምናከብር በ9 ምናምን በ9 መጥቼ 11 ኢቭ አይደለ? ኢቭ ላይ እንወጣለን። በደንብ አድርገን ነው የምንወጣው። ኮንሰርት ምናምን ካለን ችግር የለውም እንሄዳለን። ኮንሰርት ምናምን ካዘጋጁ ሸራተን ወይንም ደግሞ እንትን ነው የሚያዘጋጁት ብዙ ጊዜ አይደለም ኮንሰርት ግርግር ያለበት እንደዚህ ያምሻል እንዴ ክላስ ያለው ኧረ እዚህ 2000 ነው ምናምን ቅዱስ እንደሚያዘጋጁት አይነት ቆሜ ምናምን ታምር ነው ቪአይፒ ያላቸው እንጂ ኧረ አይደለም። ለሁሉም ሰው መቀመጫ ያለበት ምንድን ነበር? አንድ ሆቴል አለ አይደለ? ረሳሁት ስሙ እንትን እዚህ አንድ ጊዜ ተገናኘንበት እኮ እንትን ማሪዮት ሆቴል እዛ አሪፍ ነው። እዛ እኮ ባለፈው ራሱ እኔ እዛ ሆኜ ኤፍሬም እኮ ሰርቷል። አዎ እዛ ያቀርባሉ እንዴ? ሁሉም ያቀርባሉ። ለበዓል ደግሞ አሉ በደንብ በቃ እዛ አይተን እንሄዳለን። እግዚአብሔር ያድርሰን። አዎ አሁን እንኳን ከመጣሁ 3 ሳምንት ሆነኝ። አሁን የኬኳ ልደት ደርሶብኛል። እኔ ለራሴ መቼ ነው? አሁን ነው በ19 ምንድን ነው የምታደርጊላት? ወይ መቄዶንያ ወይ ስለናት ነው የማከብርላት። እኔ እኮ ቤት አላከብርላት። እሷን ወስደሽ ምናምን እና ይሁን 1 አመቷንም 2 አመቷንም እንደዛ ነው ካከበርኩት።